ሀብታም የሚለው ስያሜ አላ ከፋይናንሻል ብቻ አይደለም። ላይክ ፎር ሚ ግሬትፉል የሆነበት ነገር ሜንታሊ ቢውልድ ያደረግኳቸው ነገሮች ናቸው። ሜንታሊ አሁን እንዳልኩ አንተ በስትራግል ውስጥ ባለፍኩበት ሰዓት ቢውልድ ያደረግኩት ማንነቴ ነው ላይክ ሀብታም ሊያስብለኝ የሚችለው ማለት ሶ ፋይናንሻሊ ግን ያው እግዚአብሔር ይመስገን መጀመሪያ አሁን ወዳለሁበት ደረጃ እንግዲህ ደርሻለሁ። ውልደትሽ ሻሸመኔ ነው? ኤግዛክትሊ። እንግዲህ አብራኝ የምትሰራው ሉላ ይመስለኛል እንግዲህ የእናንተ ጎረቤት እዛው ነው ያደገችው እና ስለ ቤተሰቦችም ነግራኛለች። እስኪ አንተም ደግሞ ንገረኝ፣ ቤተሰቦች አሁንም ሻሸመኔ ናቸው? ነው አይደሉም፣ እዚህ ናቸው። እኔ ከዛ በፊት ቻይና ነበርኩ ኖርማሊ ካምፓስ ማለት ነው። ከካምፓስ ከመጣሁ በኋላ እኔም እዚህ ያረፍኩት፣ ቤተሰብም እዛ ነበር። ያው እናትና አባቴ አስተማሪ ናቸው። ሀምብል ቢጊኒንግ ነው ያለኝ። እንዴት ነበርክ ትምህርት ቤት ታዲያ? እሱ እንኳን አዛ ነው እሱ እንኳን ትንሽ ጎበዝ ተማሪ አልነበርኩም፣ ግን ያው ለካምፓስ በቅቻለሁ፣ ተመርቄያለሁ ከእግዚአብሔር ጋር። ግን ያው ይሄ ፎከስ ያደረገ የትምህርት ላይ ፎከስ ያደረገ እንትን የለኝም። ኦፍኮርስ ከሻሸመኔ ቀጥታ ወደ ዱባይ ነው የሄድከው ወይንስ ከሻሸመኔ መታ አዲስ አበባ ኖርክ? ኦኬ ሶ መጀመሪያ ከሻሸመኔ ቀጥታ ወደ ቻይና ነው የሄድኩት። ቻይና የትምህርት? ቻይና ነው ክላስ የጨረስኩት። ምን ተማርክ እዛ? ሲቪል ኢንጂነሪንግ። እሺ ሲቪልን ጨረስኩ፣ ግን ያው እዛው ኮቪድ የነበረ ሰዓት ወደዚህ መጣሁ ማለት ነው። ሶ ኮቪድ የነበረ ሰዓት ሁሉም ኢትዮጵያዊ ሁሉም ሰው ቻይናን እየለቀቀ ነበር። ሶ እኔ እዚህ መጣሁ፣ ቀሪውን ክላስ ኦንላይን ላይ ተማርኩ ምናምን ጨረስኩት። ከዛ በላይ ነው አይ ዋዝ ትራይንግ ከቻይና መጥተህ እዛ ትንሽ እንደውም ደሞዝም የሆነች ነገር ብትሰራም አሪፍ ነገር ታገኝ ይችላል። እዚህ መጥተህ ትንሽ ይከብዳል። ግን ኦንላይንም የትሬዲንጉንም ምናምን ስለምሰራ እዚህ የነበረው ነገር ድንገት ነው ቪዚት ለማድረግ ሄድኩ። በቃ በዛው ቀር። በድሮ ጊዜ እንግዲህ የድሮ ሀብታሞች ምን አደረጋችሁ ስትላቸው በሊስትሮ ጠርግ ነበር። ከዛ በኋላ ትንሽዬ ሱቅ በደረቴ የጀመርኩ፣ ከዛ በኋላ ሆቴል ከፈትኩ። እንዲህ እያሉ ነው። በቃ ፍራንኩ የሚመጣው በመከራ ነው። አሁን ደግሞ ዘመኑ ራሱ ሳይበርኛ ሆኗል። ትክክል በደንብ። እና አሁን ትሬድ ላይ ነው የምሰራው፣ ኦንላይን ነው ቢዝነስ ስትል ምንድን ነው የትሬድ ቢዝነስ? ኦኬ ሶ ትሬዲንግ ማለት ኖርማሊ ፎሬክስ ትሬዲንግ ማለት ይሄ ፎሪን ከረንሲ ኤክስቼንጅ ማለት ነው። ላይክ እንዲህ የምንገበያየውን ነገር ኦንላይን ላይ ሆኖ ዲሴንትራላይዝድ ሆኖ እንገበያያለን ማለት ነው። በትንሽ ገንዘብ ብዙ ዩኒቶችን እየገዛን እየሸጥን ቀጣይ ምን ሊሆን ይችላል በሚል ፕሪዲክት እያደረግን እንትላለ ማለት ነው። there is something called leverage ያ ማለት ከእኛን ከማርኬት ጋር የሚያገናኙ እንትኖች ጋር እንገባና ከእሱ ጋር መሱ በመጠቀም we trade and start making money። ብዙ ጊዜ የኦንላይን ነገር የተለያዩ ሀሜቶች አሉ። ኤግዛክትሊ። ምናልባት ከዛ ብንጀምር ደስ ይለኛል።